ሄሎ ዳጊ። ሄሎ ሲ እንዴት ነሽ? ተጠፋፋን አይደል? ማለቴ ብንገናኝ ማውራት አልቻለም። እውነት ዳጊ በጣም ነው ያስከፋኝ። እውነቴን ነው በጣም ነው ያዘንኩብህ። ግን ተው በቃ አሁን ስለዚህ ርዕስ ማውራት አልፈልግም። አሁን ልክ ነሽ፣ አጥፍቻለሁ። በጣም ይቅርታ ሲ። ምንም ደህና የለውም። እባክሽን ቤት መስተሽ መነጋገር እንችላለን? በእርግጥ ይቅርታሽ የሚገባኝ ሰው የለውም፣ ግን እባክሽን እርጂኝ። እንዴ ምን ነው? እኔ ማላውቅ የተፈጠረ ነገር አለ እንዴ? እሱን ስንገናኝ እነግርሻለሁ፣ ግን እንደምንገናኝ ማንም ማወቅ የለበትም። እሺ? ቆይ ምን ነው ማንም ማወቅ የሌለበት? ይቅርታ ቆይቼ እደውላለሁ። እሺ? እሺ ችግር የለውም። ቻው። ምን ነው? ምን ተፈጥሮ ነው? ዳጊ የሆነው ነገር አለ እንዴ? እኔ እንጃ። በኤፍራታ ጉዳይ ተጨንቆ መሰለኝ። እሷን የማገኝበት መንገድ ካገኘሽ ምናምን ነገር አግዢኝ ነው የሚለኝ። እባክሽ። እና ታዲያ አንቺን እንዴት ሊጠይቅሽ ቻለ? በዛ ላይ ደግሞ ተቀይሜ ካለው ያልሽው በምን ጉዳይ ነው? እሱ እንኳን ታሪኩ ረጅም ነው፣ ሌላ ጊዜ አስረዳሻለሁ። አሁን ግን እኔ ቤት መቀመጥ በጣም እየጨነቀኝ ነው እና ወጥቼ አየር ልቀበል። ቻው፣ በቃ እንገናኝ። እቺ ልጅማ የሆነ የደበቀችን ነገር አለ። እኔ ራሱ እዚህ ምን እሰራለሁ? የኔ ልጅ ምንድን ነው የሆንከው? የሆነ አንድ የደበከኝ ነገር እንዳለ ይታወቀኛል። ኧረ እማዬ፣ እንዴ እኔ ምን ልደብቅሽ እችላለሁ? እስኪ ንገረኝ ልጄ፣ ፍቅር ያዘ እንዴ? እንዴ እማዬ ምን እያልሽ ነው? ይህን ጥያቄ ደግሞ ደጋግመሽ እየጠየቅሽ ነው ያለሽው። እንዴ ቆይ እኔ ማፍቀር የምችልበት እድሜ ላይ ነው ያለሁት? አንቺ የለሽ እንዴ ያለ ጊዜ የሚመጣ ፍቅር መዘዝ ይዞብኝ ይመጣል ብለሽ አልሽኝ? የኔ ልጅ እኔንም እያስጨነቀኝ ያለው እሱ ነው። አንዳንድ ልጆቻችንን ከኛ የምናረቃቸው ራሳችንን በሰዓቱ ልክ የሆንኩ መስሎኝ አደራ እንደዚህ አታድርግ ይሄን አትሁን እያልኩኝ ያስጠነቀቅኩ ነገሮች አሉ። ለዛም ነው ቃሌን አፈረስክ እንዳለ ምንም ነገር እየነገርከኝ ያሉ ነው። እንደዛ ነው የኔ ልጅ፣ አውቃለሁ። ፍቅር እንዳሰብኩ አይደለም። አስበህበት አሰላስለህበት የምትገባበት ጉዳይ አይደለም። አረ እማዬ በፈጠረሽ እማዬ ሙች እንደዚህ ነገሮች ጭራሽ አልገባሁም። እኔ ገና ከሱ የበለጠ ስንት የሚያስጨንቀኝ ነገር አለ። እንደዚህ ነገር ውስጥ መገብ ይመስልሻል? ካልሆነ ታዲያ ንገረኛ። ከኔ ከእናት የምትደብቀው ነገር አለ? እስቲ ንገረኝ። እማዬ አታምኚኝም? ምንም አልደበኩሽም። ቆይ ለመጨነቅ አሁን ያለንበት ሁኔታ በቂ የለም? እህቴ በአዲሷ ህይወት ደስተኛ ትሁን አትሁን ምንም የምናውቀው ነገር የለም። አንቺን ደግሞ አሁን ከመሬት ተነስተሽ ጉሊት ካልቸርቸርኩኝ ትያለሽ። የእህት ነገርስ ልክ ነው። ስለ እኔ ዝቅ ብሎ ስራ መስራት ግን ያልከው ነገር ትክክል አይደለም። ስራ እኮ አያዋርድም፣ ስራ ያስከብራል። ዝቅ ብለህ ብትሰራ ነገ ከፍ ትላለህ። ደግሞ ምን ቤት ከሙሉ እኮ መንቀሳቀሱ ጥሩ ነው። እዚሁ ሰፈር ላይ ሸራ ወጠር አድርጌ አንዳንድ ነገር እሰራለሁ። ብር እኮ አግኝቻለሁ። ሱቁን አይተሃል። አሁን ለመነሻ ያህል በዚህች ብር ትንሽ ነገር ላምጣና ቀስ እያልኩ ደግሞ ከፍ ከፍ እያደረኩ ትሄዳለሁ። እሺ እንዳልሽ። በፊትስ የሰው ቤት ውስጥ ሰራተኛ ሆነሽ ስትሰሪ ለልጅሽ ብለሽ ነው ብዬ ዝም አልኩኝ። አሁን ግን የተሻለ ቦታ ይገባሻል ብዬ አስቤ ነበረ። ለእኔ ግን የትም ብትሆኝ እኔ ደግፍሻለሁ። የኔ ውድ ልጅ አውቃለሁ አንተ ለእኔ ያስበህ ነው። በጣም ነው የምወድ የኔ ውድ። ደግሞ እኔ ቤት ውስጥ ከመዋል ብንቀሳቀስ ጥሩ ነው። ይደክማታል ብለህ ቅንጣት ታህል እንዳታስብ እሺ እማዬ። ከዚህ በኋላ እኔም ስለማገዝሽ ጥሩ ቢዝነስ ማኖች እንሆናለን። እሺ ጥሩ ሀሳብ ነው። በላሁን ሊድና ለገበያ የሚሆኑ አንዳንድ ነገሮች ገዛዝቼ ልምጣ። እሺ እማዬ፣ ይቅናሽ በቃ። አሜን የኔ ልጅ። ያውልህ የሚተጣጠቡ እቃዎች አሉ። እነሱን ጥብጥብ አድርገህ ቤቷን ትክልክል አድርገህ ጽድት አድርገህ ቡና ቀራርበህ ጠብቀኝ። ቶሎ እመጣለሁ የኔ ውድ። ለትንሽ ተይዤ ነበረ። ቤት እንዳለች እንኳን እኮ አላወቅኩ ነበር።
ለምንድን ነው የማታነሳው? እንደማገኘት ተስፋ አደርጋለሁ። እስቲ ቴክስት ላስቀምጥላት። ኤፍራታ ወደ ያፌት ድርጅት ውስጥ ለመግባት አንድ ፈተና ብቻ ነው የሚቀራት። ታዲያ ያፌት መጀመሪያውኑ ያላመናት ኤፍራታን አሁን ላይ የኔ ጠላት ሆነሽ እንዴት አድርጌ ነው ወደዛ ድርጅት ውስጥ ምቀጥርሽ ብሎ ስለ ድርጅቱ እርሺው ብሏት ነበረ። እሷ ግን ያቀረበችለት አንድ ምክንያት ናታንን መበቀል እፈልጋለሁ ነበረ። ያንንም አላመናትም። ነገር ግን እሱን ለማሳመን ብላ ብዙ ነገሮች ነግራው ነበረ ስለ ናታን። ይሄኔ ታዲያ አምኗት ነበረ። ነገር ግን አንድ ትልቅ የመጨረሻ ፈተና አቅርቦላታል። እሱም ከከተማ ወጣ ብለው እንደሚያወሩበትና ምናልባት ያንን ነገር ምንም ጥርጣሬ ሳይገባው ያንን ነገር ያለምንም ጥርጥር ካደረገች ወደ ድርጅቱ እንደሚያስገባትና ስለ ስራው እንደሚያወሩ ነግሯታል። ይሄኔ ታዲያ እውነት እሷ ኤፍራታ ለያፌት የነገረችው ነገር ስለ ናታንን እበቀለዋለሁም ያለችው ውሸቷን ይሆን ወይንስ የምሯን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ናታንን በአጋጣሚ የተዋወቀችዋ ልትደፈር ስትል ያዳናት ሴት በአጋጣሚ ይሆን የተዋወቀችው ወይንስ ሆን ብላ ነው? ናታን አሁን ላይ ያፌት የሚሰራበት ድርጅቱ ውስጥ ሊቀጠር ነው። አዲስ የተዋወቃች ልጅ አሁን ላይ ምናልባት በእኔ በኩል ስራ ልታገኝ ትችላለህ፣ እናቴ ምናልባት ክፍት ቦታ ካለ ታስገባሃለች ያለችው እናትየው የምትሰራው ከያፌት ዋነኛ ጠላት ሆና ነው። በዚህ ሰዓት ታዲያ ናታን ወደዚያ ድርጅት ውስጥ ከገባ ስራዬ ብሎ ሊጠመድ ይችላል። ነገር ግን የልጅቷ እናት አሁን ላይ ከናታን ጋር ያለው ጸብ ስለምታቅ ምናልባት ሁለቱን ወደ ትልቅ ጦርነት ውስጥ ልታስገባቸው ትችላለች። ቤዛን ሊያግቷት ነው ወይንስ አጋጣሚ ነበረ ያ መኪና ከፊት ለፊቷ ቆሞ ክላክስ ሲያደርግ የነበረው? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ቤዛ በዚህ አጋጣሚ ወደ ታቀደበት ቦታ ላይ እየደረሰች ባለበት ሰዓት ላይ አንድ ሆን ተብሎ ይሁን በአጋጣሚ ከፊት ለፊቷ መኪና ቆሞ ነበረ። ይሄኔ ምን ይፈጠር ምን በክፍል 83 የምናየው ይሆናል። ቤዛ ታዲያ ቤት ውስጥ እያለች የሰርጓን ፎቶ እያየች የናታንን ሁኔታ ስትመለከትና ስትገነዘብ ነበረ። ይሄኔ ምን እያለች ነበረ? ከላይዋ ላይ ያኔ እንኳን እኔን ሲያገባ ደስተኛ አልነበረም፣ ፊቱ ምን ያህል እንዳኮረፈ እያየሁት ነው ብላ ለጽዮን ስታስረዳት ነበረ። ይሄኔ እንደዛ ስትላት ታዲያ እየተጸጸተች ቢሆንም በሆዷ ግን ናታንን ምን ያህል ጠል እንደሆነችና ምን ያህል ያኔ እያስከፋት እንደነበረ አሁን ላይ እያየች ነው። እቅዷ አሁንም ሙሉ ለሙሉ ማንም ያላመናት ቤዛ፣ ነገር ግን አሁንም ድረስ ራሷን እንደ ምስኪን እያየች ነው እየሰራች ያለችው። እስከ መጨረሻው ድረስ ግን ምንነቷና ትክክለኛ እውነተኛዋ አልታወቀም። ታግታ ልትደፈር የነበረችዋ ልጅ አሁን ከናታን ጋር ጓደኝነት እንድንቀጥል እፈልጋለሁ ብለው ነበረ። ስትተዋወቀውና ብዙ ነገር ስታወራው መንገድ ላይ ቁጭ ብላ ነበረ። በዛ ሰዓት ያላትን ፊትና ወደ እናቷ ሮጣ ሄዳ እያለቀሰች ስትገባ የነበራት አንድ አይነት አልነበረም። እናቷ ጋር ሄዳ እንደታገተችና እያለቀሰች እየገባች እንዴት እንደዛ አክት ልታደርግ ቻለች? መጀመሪያውኑ ያ ነገር ይሰማት ነበረ። ነገር ግን ታግታ እንደወጣች ናታንን ስታገኘው በደስታና በፈገግታ ነበረ ናታንን ስታወራው የነበረው። እንዴት በአንዴ ልትቀየር ቻለች? ያን ያህል እውነታ ከደረሰባትና የሚያሳዝናት ከሆነ ናታንን ስታወራውና ቁጭ ብላ አብራው እየተደሰተች ስታወራ ምንም እንዳልመሰላትና ስለ ስሟ ስለ ወደፊት ጓደኛቸው እያወራች ነበረ።
ከጀርባዋ የሆነ አንድ እቅድ እንዳለ የሚያሳይ ነገር ነው። ወዲያውኑ ደግሞ እናቷን ገብታ ስታወራት በጣም እያለቀሰችና እየተሰቃየች እንደነበር አድርጋ ስቅስቅ ብላ እያወራቻት ነበር። ይህም አንድ አስፈሪ ነገር ነው። ምናልባት እሷ እንዳሰበችው ከሆነ ናታንን አጥምዳው ወደ ያፌት ድርጅት ውስጥ እንዲቀጠር ካደረገችው በኋላ የራሷን የምትፈልገውን ነገር ታሳካለች ማለት ነው። በስተመጨረሻም የኤፍራታ ጉዳይ ኤፍራታ እንደተባለው እና እንደተፈራው ከያፌት ጋር አንድ ላይ ማደሯን እርግጠኛ ሆና ነበረ። ጠዋት ላይ ስትነሳ ግን አሁን ላይ አንተ የምትፈልገውን አድርገሃል፣ እኔም ሚስትህ አይደለሁ እንደ ሚስትህ ነው መሆነው ብላለች። ነገር ግን እሱን አሳምና እዛ ድርጅት ውስጥ ለመቀጠር አሁንም ብዙ ስራ መስራት አለባት። እሱ እያመናት እንዳልሆነ በግልጽ ነግሯታል። እኔ ሕፃን አይደለሁም፣ አንቺም እኔን የሆነ ነገር አደርጋለሁ ብለሽ ስለምታስቢ ዝም ብዬ በጭፍን እዛ ድርጅት ውስጥ እንድትሰሪ አልቀጥርሽም ብሏታል። ታዲያ አሁን ላይ አንድ የመጨረሻ ፈተና የቀራት ኤፍራታ እሱንም ከከተማ ወጣ ብለው አብረው ተዝናንተው ሲመለሱ ምናልባት ያኔ ስለ ስራው ማውራት እንችላለን ብሏታል ኤፍራታ። ኤፍራታ ይህንን ነገር ተስማምታለች። ወደዛ ድርጅት ግን የምትገባው ናታንን ለመበቀል ነው ብለው ለያፌት ነግራው ነበረ። እኔን እንደ ጅል ነው እንዲህ የምታየኝ ብሏት ነበር ያኔ መልሱን። ናታን እኔ ላይ ያደረገውን ነገር አታውቅም፣ ተስፋዬን ያጨለመው ይህን ያህል ጊዜ አብሬው ሲሆን እሱ ግን በዛ ደረጃ አላየኝም ነበረ። በአንዴ እንዲንቀይራል ብዬ ስላላሰብኩ አሁን ላይ ግን ልበቀለው ፈልጋለሁ። አንተ ያፌት ብትረዳኝም ባትረዳኝም ናታንን የምበቀልበትን መንገድ እኔ መፈጸሚያ አይቀርም ብላለች። እውነቷን ይሆን ወይንስ ያፌትን ለማጃጃል ወይንም እሱ እንዲያምናት ለማድረግ ነው ያንን ሀሳብ ያቀረበችለት? እስቲ በቀጣዩ ክፍል የምናየው ይሆናል። በአጠቃላይ የመጨረሻውና የጽዮን ጉዳይ ምን ያህል አጣብቂኝ ውስጥ እንደገባች አይተናል። አሁን ላይ ፎቶዎችን በማሳየት እያስፈራራት ማታ ላይ እየቀጠራት ያለው ይሄ የያፌት ዘመድ የተባለው ልጅ ያፌት እስኪደርስበትና እውነቱን እስኪታወቅበት ድረስ ምንም እያደረገ ነው ያለው። ነገር ግን አሁን ላይ ዳግም ወይንም ቢኒያም ትልቅ ጸጸት ውስጥ ስለገባ ይሄኔ ለአንድ ሰው ከተነፈሰ በዛ ወሬ መሀል ላይ ምናልባት ሉሊት ከሰማች ሉሊት ቀጥታ ወደ ያፌት ስለምታደርስለት ያፌት ወዲያውኑ ውሳኔ የሚወስን ይሆናል። በሐረግ ድራማ ላይ ክፍል 83 ወዲያውኑ ሙሉ እንደተለቀቀ ኮሚኒቲ ፖስት ላይ ስለምለቅላችሁ እናንተ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እስከዛው ድረስ ግን መልካም ጊዜ። መጣችሁ ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራቻቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና
በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል